ትዳሬን ለማቃናት ቤት ለመስራት ስል ነው ያራስነት ቁስሌ ጠገግ ሳይል ደሜ ሳይቆምልኝ የወገቤን ህመም ተቋቁሜ ነው አረብ ሀገር የሄድኩት። አረብ ሀገር ደርሼ እየሰራው ነው። የባሌ ቤተሰቦች እባክሽ ከጉድ አውጭን ቶሎ ድረሽልን እያሉ አላስቆም አላስቀምጥ ያሉኝ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? ባለ ትዳር ነበርኩ። በጣም መልካም የሆነ የትዳር አጋር ነበረኝ። እንግዲህ ልጆልጄ በቃ ስመለስ ምናርፍበት ወይንም እንግዲህ በትዳር ምንኖርበት ቤት ሊኖረን ይገባል። ስለዚህ አረብ ሀገር ሊሄድ ብዬ ነው እንደወለድኩኝ እንግዲህ ያራስነት ወግ ማረግ እንኳን ሳይደርሰኝ ተነስቼ እንግዲህ ቁስሌን ተቋቁሜ ወገቤ እየተንቀጠቀጠ ነው አረብ ሀገር ሄጄ ሰርቼ ቤት እንግዲህ እንዲኖረን ያደረኩት። ቤት ሰርቼ እንግዲህ ይሄ መልካም የልጅ አባት ጥሩ የምለው የትዳር አጋሬ እህቱን ይዞ ዛ ቤት ውስጥ ገባለች። እንግዲህ እህትና ወንድም ናቸው። እኔም የአረብ ሀገር ጉዞዬን የአረብ ሀገር ቆይታዬን ስጨርስ እመለሳለሁ በሚል እንግዲህ በዚሁ እያለን ነው አጅሬና አጅሪት በስመ አብ በሉ። ክርስቲያኖች በስመ አብ በሉ፣ ሙስሊሞች ቢስሚላህ ነው የሚባለው። በጣም ያሳፍራል። እህቱ ናት ልታኗኑረው ነው። እኔ እስከሄድ ድረስ ይሄ ኖርማል ነው አለች። ነገር ግን ቅልጥ ያለ ፍቅር ውስጥ ገብተዋል። የሱ ቤተሰቦች ድረሽልን ልንዋረድ ነው እያሉኝ ነው አለች። የኔ ቤተሰቦች ደግሞ ባልሽ በጣም ጨዋ ነው እየጠበቀሽ ነው ሰርተሽ ነው ይሉኛል አለች። ጉዴን አላወቁ። እንዴት ያሳፍራል። ጉዳዩ አላምር ሲለኝ አባዬ ማዬ ነው የሚባባሉት። ቅልጥ ያለ ፍቅር ውስጥ መሆናቸውን የአካባቢም ሰው የራሱ ቤተሰቦችም ሲነግሩኝ አለች። ፕሮሰስ አድርጌ ወደ አረብ ሀገር ወሰድኳት። እየዬ ብላ አልቅሳ ተመልሳ ሄደቻለች። ተመለሰቻለች። ቤቴ ውስጥ አሁን ቅልጥ ያለ ፍቅር ላይ ናቸው። ምን ይሻለኛል? የሱ ቤተሰቦች ነይሉኛል። ሄጄስ ምንድነው ይሄ ትዳር ይሆነኛል ወይ? እህቱን ያገባ ጉድ ነው የሚሰማው። እናንተ ምን አይነት ትዳር ነው? ተመልሳ ይሄ ትዳር ይሆናታል? ለእህቱ ያልተመለሰ ባለጌ ስድ እና ምን ይሻለኛል? ቤተሰቦቼ በጣም ጨዋ ነው። ቤት ሆሎ ነኝ ስትር ብሎ እየጠበቀች ነው። እኔን ስትር ያርገኝ፣ እኔን ጨዋ ያደርገኝ እና እንዴት ነው የምመለሰው? እህቴ ጫንቆኛል። ኧረ ምን ጉድ ነው! ኧረ ምን ጉድ ነው! ምንድነው የምታረገው አሁን?